በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች የመንፈስ ቅዱስ ልጆቼ በዓለም ዙሪያ ያላችሁ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንኳንም ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላምና በጤና በፍቅርና በአንድነት አደረሰን አደረሳችሁ። በዓሉ የሰላም የጤና የበረከት በዓል ይሁንላችሁ። ዛሬ እንደሚታወቀው አምላካችንና መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ለኛ ዘላለማዊ ትንሣኤ የበኩር ትንሣኤ ሆኖ ሞትን ድል ነስቶ የተነሳበት መድኃኔዓለም ጌታችን ኢየሱስ ክርስቶስ ለአባታችን ለአዳም በገባው ቃል ኪዳን መሰረት በአይሁድ እጅ በመከራ መስቀል ላይ ተሰቅሎ ነፍሱን በራሱ ስልጣን አሳልፎ ሰጥቶ ከሰጠም በኋላ እነሆ ዓርብ በ11 ሰዓት ዮሴፍና ኒቆዲሞስ መስፍኑ ጲላጦስን አስፈቅደውና ከመስቀል አውርደው ዮሴፍ ራሱ ባሰራው መቃብር በንጹህ በፍታ ወይም ደግሞ መገነዣ ገንዘው ቀበሩት። መቃብሩንም ገጥመው ሲሄዱ ጸሐፍት ፈሪሳውያንና መስፍኑ በመቃብሩ ላይ የማህተማቸውንና ጠባቂዎችን አኑረው ነበረ። ለማቴዎስ ወንጌል ምዕራፍ 27 ቁጥር 57 ላይ እንደሚነግረን እንደገናም በዮሐንስ ወንጌል ምዕራፍ 19 ቁጥር 38ም ስታነቡ ማርቆስ 15:42ም ስታነቡ ይህን ቃል ታገኙታላችሁ። በሶስተኛው ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እሁድ ማለት ነው ዛሬ በእኩለ ሌሊት መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በታላቅ ኃይልና ሙስና መቃብርን አጥፍቶ በታላቅ ኃይል ተነሳ። ክብርና ምስጋና ለአምላካችን ይሁን። እንኳን ደስ አላችሁ። አዎ ሙስና መቃብርን አጥፍቶ ሲነሳ ይጠብቁ የነበሩ ጠባቂዎች ደንግጠው ተበታትነው ወድቀዋል። በመቃብሩ ዙሪያ ደግሞ ቅዱሳን መላእክት ረበው ታይተዋል። አምላካችን እግዚአብሔር በትንሣኤው በዙሪያችን የከበቡንን የተንኮልና የክፋት ሐሳቦችን ጥንተ ጠላት ዲያብሎስን እግዚአብሔር አምላክ ያርቅልን። ቅዱሳን መላእክትን በዙሪያችን ልኮ ቅዱሳን መላእክት እንዲባርኩን እንዲጠብቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስና መልካም ፈቃዱ ይሆንልን። የቅዱሳን መላእክት ተራዳይነታቸው አይለየን። ትንሣኤውን ስናስብ የመጀመሪያው ትንሣኤ ለእናቶቻችን ቢሆንም ትንሣኤውን በሁለተኛ ደረጃ ደግሞ ለሰው ልጅ ያበሰሩት ቅዱሳን መላእክት ናቸው። ቅዱሳን መላእክት ለሴቶች ትንሣኤውን አብስረውላቸዋል። ምክንያቱም ልደቱ ለእረኞች በመላክ እንደተበሰረ ሁሉ ትንሣኤውንም ደግሞ በመላክ ለሴቶች ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያበስሩ አድርጓቸዋል። ይህ ምንድነው? ለማርያም መግደላዊት ተነስቷል በዚህ